አድማጮቼ እንደምንሰነበታችሁ በማለት የተለመደውን ሰላምታዬን እያቀረብኩ መደበኛ ፕሮግራሜን ጀምራለሁ። ሳምንት እንደሰማነው ሻዕቢያ ለመጨረሻ ጊዜ የማያዳግም ውጊያ ለማድረግ ቅድመ ዝግጅት ማጠናቀቁን፣ በወገን በኩል ደግሞ የሚቀጥለውን ውጊያ ባለን አነስተኛ የሰው ኃይልና ጥይት ጥቃቱን መመከትና የመከላከያ ወረዳችንን ለማስከበር በምንችልበት ደረጃ ባንሆንም ቅሉ የሚቀጥለው ወሳኝ ውጊያ ለትውልድ የሚተላለፍ በደማችን ቀለም በአጥንታችን ብዕር የሚጻፍ አንጸባራቂ ታሪክ ሰርተን የምናልፍበት ይሆናል በማለታቸው የሁለቱም ጎራ ለመጨረሻ ፍልሚያ በተፋጠጠበት ሰዓት ነበር። አሁን መጋቢት 13 1969 ዓ.ም ጠዋት የናቅፋ አካባቢ ኮትሮ በተለየ ሁኔታ ከቀይ ባህር በሚመጣው እርጥበት አዘል አየር ምክንያት በጉም የተሸፈነ፣ በ5 ሜትር ርቀት ላይ ምንም አይነት እንቅስቃሴ አይታይም ነበር። ተዋጊ አውሮፕላኖች በጉም ሽፋን ምክንያት የተኩስ እርዳታ መስጠት በማይችሉበት ደረጃ ላይ ነበር የነበሩት። እውነትም ሻምበል እንዳሉት ተፈጥሮ ከጠላት ጋር አብሮ ነበር ያበረባቸው እና ታዲያ መጋቢት 13 1969 ምን ተፈጠረ? አሁን አድማጮች የዚያን ቀን ነበር የናቅፋ ከበባ ፍጻሜ ነበር። የከበባ ፍጻሜ ምን ይመስል እንደነበረ ሻምበል ያውጉናልና እስቲ በጥሞናና በትዕግስት እናድምጣቸው። ሻዕቢያ ቀድሞ ተዘጋጅቶበት ይሁን ወይም በተፈጠረው አጋጣሚ ለመጠቀም ብሎ እንደሆነ በትክክል የሚታወቅ ነገር የለም። በ0830 ሰዓት ከሁሉም የጥበቃ ቦታዎች ላይ በተመሳሳይ ሰዓት የከባድ መሳሪያ መሰናዶ ተኩስ ድብደባ ተጀመረ። የመሰናዶ ተኩሱ በሁሉም አቅጣጫ ይሁን እንጂ ዋናው ተኩስ የነበረው ሁሉንም የጥበቃ ቦታዎች መቆጣጠር በሚያስችል የምዕራቡ ጥበቃ ቦታችን ላይ ነበር። በምዕራቡ ጥበቃ ቦታችን ላይ የተኮስ የነበር የከባድ መሳሪያ አረር ብዛት በጣም በርከት ያለ ነበር። ከሚተኮሰው ከባድ መሳሪያ አረር ብዛት የተነሳ የመሬት መንቀጥቀጥ የደረሰ ይመስል አካባቢው ተናወጠ። ሳሩ፣ ዛፉ፣ ቁጥቋጦችና ድንጋይ ሳይቀር ነደደ። አካባቢው በባሩድ ጢስና በጉም ተሸፈነ። በእያንዳንዱ ምሽግ ላይ የሚያርፈው አረር ምሽጉ ተንዶ ጥሩ ላይ ወደቀ አስመሰለ። ምሽጉ ውስጥ ሰው የተረፈ አይመስልም። ላውንቸሮች በቀጥታ ምሽግ ውስጥ በአፍ ገፍቶ እንዲያፈራርስ ወደ ምሽጉ አፍ እያነጣጠሩ አከታትለው ይሰዳሉ። የሻዕቢያ ፍላጎትና ምኞት በመሰናዶ ተኩስ ምሽግ ፈራርሱ ብዙ ሰዎች ሞተው በሕይወት የሚተርፍ ቢኖር የጠላትን የበላይነት አምኖ ተቀብሎ እጁን እንዲሰጥ ነበር። በፈቃደኝነት እጅ የሚሰጥ ባይኖር በተደረገው ከባድ መድፍና ላውንቸር ተኩስ ከሞትና ከመቁሰል በሕይወት የተረፈ መሳሪያ አንስቶ መላጭ መሳብ የሚችል የሰው ፍጡር ይኖራል ብሎ አልገመተም። ጦርነቱ በከባድ መሳሪያ ድብደባ ብቻ የሚጠናቀቅ መስሎት ነበር። የመሰናዶ ተኩስ በግምት በ3:00 ሰዓት ከ30 ደቂቃ በኋላ በምዕራብ አቅጣጫ የነበረው የከባድ መሳሪያ ድብደባ አቆመ። የጠላት ጨበጣ ሰንዛሪ ጦር የእጅ ቦምብ ወርውሮ የነፍስ ወከፍ መሳሪያ ተኩስ ጀመረ። በምዕራብ ጥበቃ ቦታ ላይ የነበሩን 2 ቀላል መትረየሶችና 8 አይነት 14 ወይንም M14 ጠመንጃዎች ብቻ ነበሩ። እዚህ ጥበቃ ቦታ ላይ የሰፈረው ጦር ተኩሶ የማይስት ከጠላት የሚወረወሩ የእጅ ቦምቦች አየር ላይ ቀልቦ መልሶ ወደ ጠላት የሚወረውር ፈጣንና ልበ ሙሉ ጀግና ጦር ነበር። ሻዕቢያ የተጎዳበትን ጦር በአዲስ ኃይል እየተካ እያፈራረቀ ቢያሰልፍም በወገን ጦር እስከ 13:00 ሰዓት ድረስ ትንሽ እንኳን ፍንክ ይቻላል። በ13:00 ሰዓት ገደማ ጠላትን ገትሮ ይዞልን የነበረው M60 ቀለል መትረየስና ተኳሹ የ50 አለቃ ከበደ አሰፋን ጭምር ጠላት ከቅርብ ርቀት ላይ ሆኖ
አይነት 57 የማይረገጥ ጠመንጃ በመተኮስ መትረየሱን ከጥቅም ውጭ ያደረገው። ተኳሹና ረዳቱ ቆሰሉ። ይህ በዚህ እንዳለ ከዚህ የጥበቃ ቦታ ላይ የተወሰኑ የአየር ወለድ አባሎች መሳሪያቸው አፈሙዝ ላይ ነጭ ጨርቅ አስረው እያውለበለቡ በድንገት ሳይታሰቡ ከሻዕቢያ ጋር ተቀላቅለው የመሳሪያቸውን አፈሙዝ ወደኛ ዞሩብን። የመትረየስ ተኩስ ማቆምና የተወሰኑ የአየር ወለድ አባሎች ኩብለላ ከሻዕቢያ ጋር መቀላቀል ለጠላት ምቹ ሁኔታ ፈጠረለት። ሻዕቢያ በተፈጠረለት ምቹ ሁኔታ በመጠቀም ወደ ወገን ምሽግ ተንደርድሮ ገባ። ውጊያው በጥይት መሆኑ ቀርቶ ወደ እጅ በእጅና የሳንጃ ውጊያ ተሸጋገረ። ጠላትና ወገን በሳንጃ ተሞሻለቁ። ለሚያሬው ጫካ በሕይወት የተረፉት ጥቂት ሰዎች ቀደም ሲል በተሰጣቸው መመሪያ መሰረት ወደ ጠቅላይ ሰፈር ተሰባሰቡ። በአጭር ጊዜ እዝና ቁጥጥር እንደገና ተመስርቶ በደቡብ አቅጣጫ ካለው ጦር ጋር በመቀላቀል የውሃ ጉድጓዱን እንዲከላከሉ ግዳጅ ተሰጣቸው። ጠላት በአፋጣኝ መልሶ ማቋቋም በማድረግ በደቡብና በጠቅላይ ሰፈራችን ላይ የተጠናከረ የከባድ መሳሪያና የተጠናከረ ጨበጣ ሰንዛሪ ጦር አስጠካ። ከቀኑ በ11 ሰዓት ሆነ። የሁለተኛ ክፍለ ጦር አዛዥ በሬዲዮ ፈልገውኝ ከማዘዣ ጣቢያ ወጥቼ ሬዲዮ ወደሚገኝበት ቦታ ሲሄድ በነፍስ ወከፍ መሳሪያ ጥይት ቀኝ እግሬ ላይ ተመታሁ። መመታቴን አላወቅኩም። የሁለተኛ ክፍለ ጦር አዛዥ በሬዲዮ ቀርበው ስለ ሁኔታው ጠየቁኝ። ያለቀለት ጉዳይ ነው አልኳቸው። እንዳበቃለት እኔም አውቃለሁ። ከእንግዲህ አንተ ያዋጣኛል የምትለውን እርምጃ ውሰድ አሉ። በመጨረሻ ደቂቃ ላይ ሁሉ ነገር ካለቀ በኋላ ራሴን ከማጥፋት በቀር ሌላ ምን እርምጃ ወስዳለሁ? ለጠላት እንደሆነ በምንም አይነት እጄን አልሰጥም። በዚህ ሐሳብ አይግባውት። የሚቻል ከሆነ ተዋጊ አውሮፕላኖች ተልከው ከጠላት ጋር አብረው እንዲደበድቡን ያድርጉልን አልኳቸው። እሺ ያደርጋለሁ ብለውኝ ተለያየ። ከክፍለ ጦሩ አዛዥ ጋር ንግግሬን ስጨርስ የሬዲዮን ሰራተኛው ደም ሲፈስ አይቶ ጌታ የተመቱ መሰለኝ አለኝ። ሱሬን ወደ ላይ ከፍ አድርጎ ስንመለከተው ጫማዬ ጭምር በደም ተጨማልቋል። ደሙ ጫማዬ ውስጥ ገብቶ ረክቷል። የሬዲዮ ሰራተኛው ቶሎ ብሎ ካኔቴራውን አውልቆ በመቅደድ መጀመሪያ የተመታው ቦታ ደም ይፈሰው ስለነበረ ጨርቁን በዋርሶ ተረቅ በማድረግ ከቁስሉ ትንሽ ከፍ አድርጎ ደሙ እንዲቆም አሰረው። በተረፈው ጨርቅ ቁስሉን ሸፍኖልኝ ወደ ማዘዣ ጣቢያዬ ተመለስኩ። ጥይቱ ሳይወጣ ውስጡ ስለቀረ ቀስ በቀስ እግሬን ማጠፍና መዘርጋት ከለከለኝ። የተዋጊ አውሮፕላኖች ድምፅ ሰማሁ። ምናልባት ራሳችንን ለማጥፋት ድፍረት ብናጣ ከጠላት ጋር አብሮ በቦምብ በመደብደብ ይገላግሉናል ብዬ ደስ አለኝ። አካባቢው ቀኑን በሙሉ በጉም ተሸፍኗል። ከሰዓት በኋላ እንዲያውም እየባሰበት ሄደ። ተዋጊ አውሮፕላኖች በጉም የተሸፈነ ሰማይ መግቢያ ቀዳዳ ስላሳጣቸው ሰማይ ላይ በጣም በሩቅ ርቀት ላይ ሆነው ሲያንዣብቡ ቆይተው ነዳጅ ሲያልቅባቸው ወደ አስመራ ተመለሱ። እስኪ ወደ ኋላ በትዝታ መልሶ መላልሶ ማወደስ ነው እንጂ ያን ጀግና ዛሬ ላይ አስታውሶ ጃሎ በል ይለኛል በኩራት ጃሎ በል መገናኝ እዚህ ያደረሰኝ በጸጋ ጊዜ ነው ዘመናኝ የኢትዮጵያ ታሪክ ሲነሳ የአርበኞቹ ገድል ሲነሳ የአገራችን ታሪክ
ሲነሳ ጀግና እንዳይረሳ የአርበኞቹ ገድል ሲነሳ ጀግና እንዳይረሳ የነጻነት አምባ በሆነችው አገር የጀግኖቹ ብሎ ይታወስ ይዘከር የኢትዮጵያ ዳር ድንበርን አስከብረውታል ለትውልድ ፋና ነው ታሪኩ መጻፉ ትውልድ ያልፍል ትውልድ ይተካል ታሪክ ያብባል ዝናም ይፈካል ጀግና ያልፍል ጀግና ይመጣል ጋሻም ያነሳ ሰው መች ይታጣል ትውልድ ያልፍል ትውልድ ይተካል ታሪክ ያብባል ዝናም ይፈካል ጀግና ያልፍል ጀግና ይመጣል ጋሻም ያነሳ ሰው መች ይታጣል የኢትዮጵያ ታሪክ ሲነሳ የአርበኞቹ ገድል ሲነሳ የአገራችን ታሪክ ሲነሳ የአርበኞቹ ገድል ሲነሳ ዘራበል ይለኛል ይሰማኛል ኩራት በልቤ ውስጥ አለ የጀግና ድል ብስራት በሰሜን በምስራቅ በአራቱም አቅጣጫ የታሪክ ምድር ናት የጀግና ልጅ ሞቻ ትውልድ ያልፍል ትውልድ ይተካል ታሪክ ያብባል ዝናም ይፈካል ጀግና ያልፍል ጀግና ይመጣል ጋሻም ያነሳ ሰው መች ይታጣል ትውልድ ያልፍል ትውልድ ይተካል ታሪክ ያብባል ዝናም ይፈካል ጀግና ያልፍል ጀግና ይመጣል ጋሻም ያነሳ